አረቄ ወይስ ጠላ? መጠጥ አረቄ መጠጥ ብሎ አልጠጣም ምን ይመስለኝ ነበር። ወይኔ አስበላኝ ልጅ እያልኩ እናቴ አረቄ ትሰራለች እና በቃ ማይ እኔ አሁን ሌላ መጠጥ ትተናል። አሁን እኛ ቤት ከምግብ በኋላ ምናምን አንዳንድ ወይ ሁለት መለኪያ። ቤስት አልበሞች ሚውዚክ አልበም ሁለት ወይ አርቲስት ከሁለት አንዱ በሙዚቃ ኢትዮጵያ ሙዚቃ ነው አይደል የምናወራው? አሁን ያለበትም እሱ ነው። ሌላው እንትን አድርገን ቴዲ ኢዝ ኦልዌይስ ማይ የትኛው አልበሙ አክቹሊ የሚገርምህ አብዛኛው ሜቢ ፈርስት የመጀመሪያዎቹ 2-3 ዘፈኖች በስተቀር ከዛ በኋላ በደንብ ይሄ ሙሉ አልበም ማውጣት ከጀመረ ጀምሮ የኢትዮጵያን ሙዚቃ መሰረታዊ በሆነ መንገድ ቀይሮታል የሚል ሴንስ አለኝ። ሂዝ ኖት ጀስት ዝም ብሎ ዘፋኝ፣ ጥሩ ድምጽ ያለው ዘፋኝ አይደለም ኢን ዘ ሴንስ ዛት ሙዚቃ ያውቃል፣ ሊሪክሱን ማዘጋጀት ያውቃል፣ ሙዚቃውን ማቀናበር ያውቃል። ይሄ ሬር ታለንት ነው። በሙዚቀኞች የሁሉም ነገር እንትን አይሆንም እና ሂዝ ቬሪ ኬፓብል ሪሊ ናቹራሊ ታለንትድ የሆነ የአበሻ ዘፋኝ እሱ ይመስለኛል። ደግሞ አልበም ሊወጣ ነው። ቆንጆ አው እየጠበቅን ነው። ያው እንቅልፍ መተኛትም ትተናል። እሱ ሶ ከሙዚቀኛ እሱ ነው። ሜቢ ሌሎች ዘፋኞች በየጊዜው ይቀያየሩብኛል። አሁን ዜሮ ታይም ሮፍናንን በጣም ወዶ የነበረበት ጊዜ አሁን እቺ የማ የምትባል በጣም ጥሩ እንትን ታደርጋለች። ሶ እንዳልኩት ነው። ግን አይ ሊስን ቱ ኦል ካይንድስ ኦፍ እንደ ጊዜው ነው ሪሊ የማንሰሙ ነው። አይገርም? በጣም ይገርም። አይ ምንም አልገረመኝ። ሮፍናን ይገርመኝ። የማ ምንም አልገረመኝ። የማገረም ብሬን እንዴት ይልታል? እሱ እኮ የዳንስ ጊዜ ነው። እንዴት ቁጭ ብለህ የምትሰማበት? ጠቅላይ ሚኒስትራችን እንዲመጡ እንፈልጋለን። መተው እንዲቆጡን ምን ሆናችሁ ነው ትምህርት የምትወድቁት ምናምን እንዲሉን እንፈልጋለን። በቃ ያንን መቀራረብ መፍጠር እንፈልጋለን እና ወቸው ጉድ እኛ መጀመሪያም ስንጀምረው በቃ የአዲሱ ትውልድ ድምፅ ነን ብለን ነው የጀመርነው። ሶ እንደ አዲሱ ትውልድ እኛ ትውልዳችን ሪፕሬዘንት አድርገን ክቡር ጠቅላይ ሚኒስትራችንን መጠየቅ እንፈልጋለን። ብዙ ነገር ብዙ ምንጠይቃቸው ጥያቄ አለን። ብዙ ምንጠይቃቸው ምንድነው የሚመቻቸው ምግብ ምናምን ማወቅ እንፈልጋለን። አሁን እኛ ያው ራሱን ያው ልጠይቅ የነበረው ጥያቄ ራሱ ማወቅ እንፈልጋለን። ለምሳሌ ከሮናልዶና ከሜሲ ማን አደራ እንድጠይቁልን ተብለን ነው። አደራ ይሄ አይስዌ አሉ ብዙ አሉ። የሁለትዮሽ ጥያቄዎች እኔ ምን መሰለሽ ሶ ባያዝድ ሳንሆን ጀጅ ማድረግ እንችላለን ወይ? እንደዚህ አይነት ስፖርት ቬሪ ማች ኢሞሽናል እንትን አለው እና አሁን ሮናልዶ የማንቸስተር ዩናይትድ ተጫዋች፣ አንተ የአርሰናል ተጫዋች ሆነህ የማንቸስተር ዩናይትድ ተጫዋች የነበረ ሮናልዶን መከራችንን ሲያበላን የነበረ እሱን ልወድ የምችልበት ግራውንድ የአርሰናል ደጋፊ እንደሆነ ለዚህ ሜሲ ይሻለኛል። በሩቅ ነው እሱ እዛው ሳይነካን ነው እዛው ባርሳ ውስጥ ምናምን እንትን ያድርግ። ሶ ከጥሬ ስጋና ከጥብስ ጥሬ ስጋ እኔ አንዳንዴ ነው እንጂ አልወድም ብዙ እንትን የለውም። ከጥሬ ስጋም በጣም ወዶ አዋዜውን ነው እና እንትኑ እኔ ምን ነው ብሎ አዋዜው ነው በደንብ እንትኑ የሚሰጥ ለስላሳ ጥብስ ካለ ይሄ ገባ ወጣም ይሉታል። ትንሽ ነካ አድርጎ ጥርስ ላይ ማይቆይ እሱ አሪፍ ነው ካበሻ ምግብ። ለምን አርሰናል ብሬ? actually ጥሩ ጥያቄ ነው and I think I need to respond to this. So እኔ I think እንደኔ ይመስለኛል ብዙ ኢትዮጵያውያን ብዙ አፍሪካ ውስጥ አሁን አርሰናል is the most popular team የሆነበት ምክንያት በነ ቴሪ ኦንሪ ጊዜ የነበረው ዛሬ 20 ምናምን 25 ኢንቪንሲብል ምናምን በነበሩበት ጊዜ ከዛ ቀደም ብለህ ያሉ 5 ዓመታት ምናምን
አርሰናል ፕሪዶሚናንትሊ ጥቁር ተጫዋቾች ያሉበት ቲም ነበር። ትዝ ይላችሁ እንደሆነ በእንትና ጊዜ በነ ቴሪ አንሪ ጊዜ ቪዬራ የአፍሪካኖች ኮሎ ቱሬ 8 ተጫዋች ከ11 ጥቁር ነበር፣ ብዙ አፍሪካዊ ነበር። ስፖርት ላይ በጣም ኃይለኛ ሬሲዝም አለ። ይህ የጥቁር ተጫዋቾችን የማናናቅና እንትን የማድረግ አሁን አንዳንድ ጊዜ በፊት አሁን እንደው ትንሽ ተሻሽለው ነው እንጂ እነ ስፔን ምናምን እኮ ጥቁር ተጫዋች ሲመጣ የጦጣ ድምፅ ምናምን ያሰሙ ነበር እነ ጣሊያን። እና ያ በጣም የሚያናድድ ነገር ነው። ኳስ እየወደድክም ይሄ ሬሲዝሙ በነገራችን ላይ በእግር ኳስ ብቻ አይደለም። አሁን አሜሪካን ፉትቦል ነው በጣም ወደው እንትን የአሜሪካን ፉትቦል ካፒቴኑና ዋና ቲሙን የሚመራው ኮርተርባክ ይባላል። ኳሱን የሚያቀብለው እኔ አሜሪካን ስገባ 1980 አይገባንም ነበር። 2-3 ዓመት ፈጅቶብኛል በደንብ እንትኑን እስከማውቁ። ጥቁር ኮርተርባክ የሚባል ነገር የለም። 90% ተጫዋቹ ጥቁር ነው። ዋና መሪነቱ ግን ኮርተርባክ ግን የሚወረውረው ብቻ ነው። የሚገፋው አይደለም ካፒቴን ምናምኑና ጠንካራ መሆን ስላለበት መሰለኝ ጥቁር ፊዚካሊ በጣም ሌበሩን የሚያደርግ እና ዋይዚት ሲባል ጥቁር መምራት አይችልም ይሉ ነበር። ሊትራሊ ጥቁር መሪ መሆን አይችልም። እና ይሄ አርሰናል ሲመጣ እኔ አም ትራይንግ ወደ ኋላ ሄጄ ዋይ ኦል ኦፍ ሰር እና ያ ፒሪየድ ወዝ በእግር ኳስ ጥቁሮች ኤንድ ብዙ አፍሪካኖች ነካኖ የነበሩበት ጊዜ ነው። ቱሬ ቅድም እንዳልኩት ሌሎቹም እዛ የፈረንሳይ ጥቁሮች በጣም ፕላስ የሚጫወቱት ጨዋታው እሱ ቢዩቲፉል በዛ ይሄ ትንሽ አይ ቲንክ ጥቁሮች ትንሽ ፋንሲ ነገር እንወዳለን አይደለም። ዝም ብሎ ማሸነፍ ብቻ አይደለም ጌሙን አሳምሮ ሶ ዛት ዋዝ እኛ አርሰናል ቲፎዞ የሆነበት ጊዜ። ከዛ በኋላ ዩ ጀስት ቢከም ከዛ በኋላ እኮ በቃ ዝም ብሎ እንደ እንትን ትሆናለህ። እኔ አሁን ኢሞሽናሊ በጣም ኢንቮልቭድ አይደለሁም። በደንብ ደም ብዛቴን ብዙ ጊዜ ስለሚያመጡት ስፔሻሊ ሌትሊ ትቻለሁ። ዝም ብሎ ኢሞሽናሊ ማበድ ምናምን የለም። ዘንድሮ ምን ዋንጫ ያላችሁ ይመስላል? አይ ቲንክ ሊጉን ማሸነፍ ምንችል ይመስለኛል። 6 ፖይንት አላችሁ ወደ 6 ወይ 7 ጨዋታ አንዱ እርስ በርሱ እንኳን ቢሆን እንደው እንትን ብትል ለማበላሸት ኬፓብል ናቸው። ምንም ጥያቄ የለው ይችላል። ግን በጣም የሚከብድ ይመስለኛል። እና በዛ ምክንያት አትሊስት ቻምፒዮንስ ማን ነው የሊጉን ይበላሉ ብዬ ተስፋ አደርጋለሁ። ቻምፒዮንስ ሊግ ይበላሉ ዘንድሮ። ቻምፒዮንስ ሊግ ትንሽ ከበድ ሊል ይችላል። ግን ምን መሰለህ እኮ አሁን አርሰናል ስትሬንጅ በሆነ መንገድ በጣም ከባዱ ቲም አይደለም እንትን የሚያደርጋቸው አንድ የሆነ ምናምን በቃ ተልካሻ ቲም ብሎ እንትን እኔ ምን እንደሚሆኑ አላውቅም። የሆነ መተት ነገር አበዛጭቶታል። ኢሞሽናሊ ኢንቮልቭድ አይደለም የሚላል እንጂ አበዛጭቶት ምን ሆነው እሱ ኢሞሽናሊ ኢንቮልቭድ ትሆናለህ። ግን እኔ ልጄ በጣም ኃይለኛ ቲፎዞ ነው እና እሱ በጣም ተው ጥሩ አይደለም ለጤና ምናምን ሶ አይም ዘንድሮ አይ ሆፕ የማየት እድልም ሳይኖረኝ አይቀርም። ኖት ሊስት አንድ ጌም በጣም አሪፍ ምንድነው አሪፍ ፊልሞች የምትላቸው 3 ከቤስት ኦፍ የውጭ ሀገር ፊልሞች? ሶ አንድ በጣም ግራብ ያደረገኝ ፊልም አይ ቲንክ 1990 ነው የወጣው A Soldier's Story. It's called A Soldier's Story. It's a story about በዚህ በጂም ክሮ ጊዜ የአሜሪካ ሬሲዝም በጣም እንትን በነበረበት ጊዜ የነበሩ የጥቁር ወታደሮች ላይ የተመሰረተ ነው። ዴንዜል ዋሽንግተን መጀመሪያ የታወቀበት
ፊልም ነው እና እዛ ላይ ዘሞስት በጣም ፋሲኔት ያደረገኝ ይዝ እነ ዴንዜልን ሆኖ የሚጫወተው ልጅ ሬሲዝሙ በጣም ያናድደዋል እና ግን ሚሊታንት በቃ መጣላት ነው እንትን ማድረግ ነው እሱን ለማግኘት ከነጮቹ ጋር ምናምን የነሱ ትሬነር እና ዋና ኃላፊያቸው ሌላ ጥቁር ግን ላይት ከለር ያለው ጥቁር ላይት ስኪንድ ነው እሱ ሂዝ ሪል ሶልጀር እና ሃርሽ ነው የጥቁሮቹ ወታደሮች አሰልጣኝ ግን በጣም ሃርሽ ነው ይሰድባቸዋል እና ለነጭ እንትኖቹ መሪዎቹ ያሽቆጠቆጣል ብለው እንትን ያስቡታልና ሶ ዩ ሲ ዚስ የሚገርም ሳይኮሎጂካል አንታጎኒዝም ሶ እነኛ እነ ዴንዜል ዋሽንግተን ወጣቶቹ ልጆች ዘይ ቶት ያ የሸጠ ነው ለነጭ የበላይነት የሸጠ ነው ብለው በጣም ይጠሉታል እሱ ደግሞ ጥቁሮች ከፍ ማለት የሚችሉት ዲሲፕሊን ሆነው እንደ ሶልጀርም በደንብ እንትን ብለው ነው እንጂ ሶፍት ሆነ እነሱን እያባበልክ አይደለም በሚል ነው እንጂ የነጭ እንትን ሆኖ አይደለም በዚህ ግጭት ይገሉታል እንትኑን ነጩን ነው ኖ ዴንዜል ጥቁሩን ነገረን መጨረሻ ዴንዜል ናቸው ነገረን ጉዳያችሁ ነው ይገሉታል ጉዳችሁን ወቋለን እሱ በጣም ሪሊ በደንብ እንዳስብ እኔም ሙቪ ስቶሪው ነው ኢንትረስት የሚያደርገኝ ስቶሪ ላይን ዜን ሃው እንዴት አክት እንደተደረገ ሌላ ሁለተኛው ሊንከን የሚል ሌላ የታሪክ ፊልም አለ ስለ አብርሃም ሊንከን እሱም ኢትስ ቬሪ ኢንትረስቲንግ ፊልም አባውት የጥቁሮችን ከባርነት ነፃ ለማውጣት ሲቪል ዋሩን ተዋግተው መጨረሻ ላይ የነበረ እዚህ ትግል ነበር ኮንግረስ ውስጥ የሚደግፉት አቦሊሽኒስቶቹ ወዲያውኑ እንዲፈርስ እንዲቆምና ይሄ ከባርነት እንትን እንዲል ይፈልጋሉ ሊንከንም ይደግፋል በት he wants to move legally እንትን ማድረግ እና በዛ መካከል ያለ so how to achieve your objective gradually versus how to achieve your objective rapidly በዚህ መካከል ያለ የዊዝደም እንትን ያለበት so እሱ አይተወጣት was very well done በጣም ጥሩ የተሰራ ፓወርፉል የታሪክ ፊልም ነው so I think ሁለት ተራሁላችሁ ሶስተኛ አንድ ልጨምርላችሁ ኦኬ so ሌላ በጣም ፋሲኔት ያረገኝ ፊልም is Guess Who Comes to Dinner የሚል Guess Who is Coming to Dinner ሲድኒ ፖይቲየር ነው it's an old ሲድኒ ፖይቲየር በጣም የቆየ ነው ማለት ነው በጣም it's an old movie but it's a very marvelous የሆነ conversation about this በጣም successful የሆነ ጥቁር ወንድ ሜዲካል ዶክተር ምናምን እና አንድ በጣም ራዲካል የሆነች ነጭ ገርል ፍሬንድ ይዞ ካላገባውላ እዛ ላይ ቤተሰቡ ይሄ እንግዲህ 1960s 50s ላይ ያለ ፒሪየድ እና በዛ ቤተሰቡ በጣም ሊበራል so theoretically they have no accepting ናቸው ነው none no good but when it happens it just so እዛ ላይ ያለ ሳይኮሎጂካል ድራማ እና ትግል ያለበት ነው I think these three are የሚገርም ሶስቱም አላየኋቸውም I think ሶስተኛው ግን ሪቡት ተደርጓል አይደለም እኔ ሻውሻንክ ሪደምሽን ይላል ብዬ እየጠበቅኩት ነው
ወይ አየሃ ሾሻንክ ሪዴምፕሽን አትበሉ ብዙም አይደለም። አይተዋል ግን ምን አይተዋል? አልተመቸም? አላዩ እኔ ግን ከነችን ሶስተኛው ግን ገስ ሁ ተብሎ ሪቡት ተደርጓል መሰለኝ። ድጋሚ ተሰርቷል። ላይክ ኢን ዘ 2000s ወደዚህ ድጋሚ ሪሜክ አድርገውታል መሰለኝ። ከዛ አይዲያው ሞር ኦር ለስ ዘ ሴም። ሀሳቡ በጣም አሪፍ ነው። አረቄ ወይስ ጠላ? መጠጥ አረቄ መጠጥ ብሎ አልጠጣም ሊል መስሎኝ ነበር። ወይኔ አስበላኝ ልጅ እያልኩ እናቴ አረቄ ትሰራለች እና በቃ ማይ እኔ አሁን ሌላ መጠጥ ትተናል። አሁን እኛ ቤት ከምግብ በኋላ ምናምን አንዳንድ ወይ ሁለት መለኪያ። ይሄን አርጊመንት ሴትል አድርግልን። አረቄ ምንም አይነት ፔን ያድናል አያድንም? እሱን አላውቅም እንጂ ክራምፕስ፣ የሆድ ክራምፕስ፣ ምንም አይነት ክራምፕ ለሆድ ዲቶክስ ለማድረግ ያድናል ብዬ አምናለሁ። ፖሲብል አይ ምልሽ በተለይ በደንብ አሁን ጥሬ ስጋ ምናምን በልተሽ ወር ክትፎ በልተሽ ምናምን አንድ ሁለት አረቄ መድኃኒት ነው። እኔ የምልሽ እስማማለሁ። መድኃኒት ስትይ እሱን ማለትሽ ከሆነ 7-8 ሲሆን ነው ችግሩ። 6 ከሆነ ነው 7-8 ሲሆን የሚመጣው መስመርህን አሳሳቢ የሆነ ከልክ በላይ ምንም ነገር ካደረግ ነው በፐብሊክ ሚስኮንሰፕሽን አላቸው ስለኔ ብለህ የምታስበው ማጥራት የምትፈልገው ነገር አለ? በጣም ብዙ እንዴ እኔ ጸረ ኦሮሞ ያላለኝ፣ ጸረ አማራ ያላለኝ፣ ጸረ ትግራይ ያላለኝ አለ በት ጸረ ሙስሊም እና ሁሌ ይገርሙኛል when they say that because ምንም ጭንቅላቴ ውስጥ የሌለ ነገር ሰውን በብሔሩና በምኑ አይቼም አስቤም አላውቅም። እና ጸረ እንትን ነው ሲል ምን ማለት ነው? እንደዚህ ምን አንድ ሰው እንዴት ነው ጸረ አማራ የሚሆነው? ምን ማለት ነው? አንድ አማራ ልጠይቅ ይችላልሽ ወር እና ምንበት እንዴት ነው ጠቅላላ ጸረ አማራ? ይሄ ማስፈራሪያና የብልግና ፖለቲካ ነው የሚያደርጉት። ሶ ግን ያንን የሚከተሉ እንዳለው ያለው ምንም ኦፖርቹኒቲ ባገኙ ቁጥር የሚሳደቡ ምናምን ሶ ግን ባዘር አያደርገኝም። ኢት ሪሊ ደዝንት ባዘር ጀስት ድሮ ጀምሮ ፖለቲካ ባው ጊዜ ጀምሮ ለሰዎች ነግራቸው እዚህ ኢትዮጵያ ፖለቲካ ውስጥ ከገባ የዝሆን ቆዳ ያስፈልጋል። you have to be able to tolerate, you have to be able to ፐርሰናላይዝ እያደረግሽ እኔን ተሰደብኩ ብለሽ የምትንጨረጨሪ ከሆነ you should not be in politics. ኖት ቢኮዝ አጥፍተሽም አይደለም፣ ቢኮዝ ስድብ ፖለቲካ የሚመስላችሁ ብዙ ሰዎች ያሉበት ፖለቲካ ነው። ሶ ምንም ቢንጫጩ ምን ቢሉ እኔ ለምጄዋለሁ። ሶ it doesn't bother me. የለኝም ደግሞ ይሄ ሶሻል ሚዲያ ምናምንም አካውንታ ላይም I don't have it። ሰው ካላከልኝ በቀር ያው እነሱ ናቸው አንዳንዴ እየላኩ የሚያስቸግሩኝ እንትን የሚያደርጉኝ እንጂ ጊዜውም ብዙ የለኝም ለሱ። ሶ ሚስ አንደርስታንዲንግ ፖለቲካ ውስጥ ገብተሽ ሚስ አንደርስቱድ አልሆንም፣ ወር ሁሉ ሰው ይወደኛል፣ ወር ሁሉ ሰው እኔ ከምለው ጋር ይስማማል ብለሽ ፖለቲካ ውስጥ አትገኝ።